ካሁን በኋላ እንግዲህ ያው እንደዚሁ ኖሬ እየሳኩኝ መሄድ ነው እንዴ በቃ ልጅ ወልዳለሁ ትዳር ይዛለሁ የሚባለው ነገር በቃ ሙሉ ለሙሉ ከውስጥሽ አወጣሽ አዎ ልክ ነው አይደለም ያው እኔ እንዳልኩት ነው ሰይፉ እኔ እንዳልኩት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካለው ካልሆነ በኔ ግን ጨርሻለሁ ሰይፉ መቼም ያንቺ ጉዳይ አንዴ አገባለሁ መጀመሪያ መቼ ነው የሚል ነገር ሲነሳ እንደው ልጁ ይምጣ እንጂ እኔ ባልኮ ብዙም አልሽ ምክንያቱም ስትባይ በዙሪያ ያሉ ሰዎች ተጋብተው መች ሰላም አገኙ አልሽ ያንቺ ጣፈንታ ነው ታይ የሚል ምክር መጣ ከዛ እንደገና ደግሞ እሺ አገባለሁ ከመጣ አልሽ እኔ ጋር ሁሉ ያው ያ ቪዲዮ ስር በትገቢ ወደ 2400 የሃሊማ ባል መሆን የሚፈልግ አፍቃሪሽ መጣ አረ ብዙ ነው እኮ ደሞ እኮ በዙብሽና ተምታታብሽ ይሆናል ስንዳይት ሙት እንደዛ ነው አሁን ሳስበው ያው በቃ ያባለፈው ነው አሁን ቆሚያለው ብያለሁ ያው እኔ ባልኩት ነው እንጂ ባላህ ከሆነም ያው ገባለሁ ግን ምንድነው አንዴ ልጅ ሉለድ አንዴ ምናምን ስል እሱ አልተሳካም ልጅ ብቻ ነው ፈልገው ምስል ሰው ቢላይ ቢያበረታታይ ኖሮ ወልድ ነበር ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባልጋስ ካልሆንሽ ምናምን ነገር ስባል እሱንም ታውኩት ከዛ ጭራሽ ደሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደሞ እንትን ብል ይሄም አልተሳካም ስለዚህ በቃ ብዙዎች ሲሉ የነበሩት ወንድ ልጅ አሁን የመውለድ እድሉ እድሜውም እየጨመረ ቢሄድ የሰፋ ነው ምክንያቱም ትልቅ ሰዎችም ይወልዳሉ እኔም ወልጃለሁ በትልቅነት ከሆነ እና ሴት ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው ማስታወሰው አዎ በዚህ ከሆነ እኮ እድሜ እየሄደ እኮ ነው ሰይፉዬ እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀንሳል የስዳይት ሙት ስታስብ አሁን እኔ ግን አሁን አንቺ 32 35 ነኝ ገና እኮ ነሽ ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል ሳቀው ከድሮ በ20ዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ነበር ድሮ